ተይኝ በቃ መጣ ትናንት ስትከራከሩላት ምን ስትሉላት የነበረች ሴት ጉድ አደረገች። ምን አለው እዚህ ጋር ነበር ወቅት የምታደርገው አንተ ሲጀመር እዚች ጋር እንዴ? እኔ አንድ ነገር ልንገርሽ አይደለ? ይኸው ይሄ የመጀመሪያ ከነገ ወዲያ ምን እንደምታደርገኝ አይታወቅም። ትናንት እኔ በመጠጥ ብቻ እንደዛ ልሆን አልችልም። የፈለገ ነገር ቢሆን አንድ ብርጭቆ እንኳን በስነ ስርዓት አልጠጣሁኝም። ታውቃለች ገባሽ? ምን ይታወቃል? ሌላ ቦታ ጠጥ ተመት እና ምን ልበል አይደለም። ይኸው አንተ ቤት ውስጥ ገብተህ እኔ በአንድ ብርጭቆ አልሰክርም ካልክ እሷ ደግሞ እንግዲያው እየተጠየቀች እኮ ነው። አሁን ራሴን አላውቅም እንዴ በኖርማል ነው የመጣሁት። ኖርማል ነበርኩኝ። ቤተሰብ በሳቄ ወዲ ቆሰለ። ዛሬ ራሴ አማመኝ። እኔም እኮ ሰከርኩ ቤተሰብ ማለት ነው። እግዚአብሔር እንዴት እንደሳኩ የትላንትናው ሮማንቲክ ነው። የዛሬ ሞር በጣም ደስ ይላል። ሁላችንም በእርግጠኝነት ፈታ ዘና እንዳላችሁ እርግጠኛ እኔ ሳክሬያለሁ ቤተሰብ። እውነት በሳቅ ራሴ አማመኝ ማለት ነው። ወያ እቴ ጉዶኛለሁ ጉዶኛለሁ። ይሄው እኔ እያልኩ ደረሰብኝ። ሩታ ደፈረችኝ አለ ቱ አብረሽ አንተ እኮ ጀል ነው እግዚአብሔርን እንዴ! ሚስቴ አይደለችው ተፋታን ሚስቴ አይደለችው አላለም። የልጅ እናት ናት እኮ ሩታ እንዴ! ቆይ ድንግል ነበርክ እንዴ ከዚህ በፊት? ጉድ እኮ ነው። ምን አይነት ጉድ ነው የዛንድሮ። ሰላም ሰላም ትሪስት ሊውድና እየተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናቸው? እኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦች እንግዲህ ቪዲዮዬን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ለማለት ፈልጋለሁ የኔ ውዶች ማለት ነው። አይ አብርሽ ፈታ ዘናም አድርጎኛል። ዛሬ ሮማንቲክ ነው ቤተሰብ። በጣም ነው ፈን የሚያደርግ ቪዲዮ ነው የዛሬ። ሞር የዛሬ ደስ ይላል ትላንትናም ደስ ይላል። ሞር የዛሬው በጣም ደስ ይላል ቤተሰብ። ጭራሽ ሩታ ጀግና ነሽ፣ እግዚአብሔርን ጀግና ነሽ፣ ትችላለች በሉ ቤተሰብ በኮሜንት ማለት ነው። ሩታ ለኔ ጀግና ናት። ይሄው አንተ ግን የወንድ አልጫ ነህ አብርሽ ማለት ነው። እንዴት ነው የምስጥን ገመና ሚዲያ ላይ የምታወጣ? ፈልግ አይደል እንዴ አንተ የሚጠጣ እውነቴ ነው የምላችሁ ፈልጉ አይደል እንዴ? እሺ አንተ በእውነት እሺ ያልጠጣም ካልክ እኮ አለመጠጣት እኮ ግዴታ የለብህም ነበር። ትታኩ መሄድ ትችላለህ። ራስህ ፈልጋ ነው አብርሽ ማለት ነው። ልጁ ተኝተዋል። እሺ ቆያ ስትለው ሩታ ማለት ነው ትታኮ መውጣት ትችላለህ። አንተም የራስ ፍላጎት ነበረ። አሁን የሩታን ሚዲያ ላይ መታ የሩታን ስም ለማጥፋት ነበር የፈለከው ማለት ነው። አብሮ አደራችሁ። እሺ አደረጋችሁስ እና ባልና ሚስት ናቸው። እኔ ተፋተው ሚስት አይደለችም አላለም። ከተኛ በኋላ ለካ ኦኬ ማታ አብሮ አደራችሁ። ከዛ ሲነጋ አካባቢ ሩታ ተነስታ ከልጇ ጋር ሄዳ ታኛች። ከዛ እኝክ አድርገኝ ጣለች አላለም። አይ አብርሽ ሴቶቹ እኮ የምትፈልጉን ነገር ካገኛችሁ እንደዚህ ናቸው አለ እኮ ጭራሽ ዛሬ ማለት ነው። አይ አብርሽ ጅል ነው እውነት። ወዮ የአብርሽ ቅሌት የዛሬ በጣም ፈታ ዘና አድርጎኛል፣ አስቆኛል። የሱ ነገር ማለት ነው አነጋገሩም አስቆኛል። ብቻ የዛሬ ሁላችሁም ፈታ ዘና እንዳላችሁ እርግጠኛ ነኝ። አሁን አብርሽ እንደዚህ ራቆት ሆና ቀበቶ ትንሽ እንኳን ባት እናንተ ሆኖ አፈርኩ እኮ እግዚአብሔር በንግግር አፈርኩ። ራሱ ብናገር ጠፋ። ቀበቶ ትንሽ አዘጋም እንደ ጭራሽ የራቆቱን ወያ የሰከርኩ ቤተሰብ በሳቅ ራሴ አማመኝ እግዚአብሔር በስማ እኔ እንጃ። ወዮ በላቸው። አይ አብርሽ ወዮ ድረሱልኝ አላለም እንዴ ቀበቶ ትንሽ ዝጋው እስኪ እንዴ። ልጁ እኮ እናንተ ጨለለ ራሱ ፈልጎ አይደል እንዴ የጠጣ? እውነት ለመናገር ማለት ነው አስመልሰዋል። እውነት ለመናገር እና ታዳ ወይኔ ሩታ እንዳለችው ምግብ ሳልበላ
ስለጠጣ ሊሆንም ይችላል አስመልሰዋል። ደግሞ ምግብ አልበላም ይሁን አላቅም አለች ሩታ ማለት ነው እንጂ እኔ ምንም አላስጠጣው አለች። አብርሽ እኔ በሁለት ጊዜ እንደዚህ ሰክሬ ራስን ጥያ አላቅም አለ አብርሽ ማለት ነው። ውሸቱ እኮ ውሸቱ ማለት ነው። እንዴት በአንዴ ሰክሬ ነው የሆን ነገር እዚህ ውስጥ ካልጨመርሽ እያላት ነበር ሩታ። በቃ ራሴን ማማርመር አለብኝ እኔ አንቺን ማሳሰር አለብኝ አላለም እንዴ? በህግም ያስጠይቅሻል። በቃ ደፈርሽኛል እኮ እንዴ አንተ ቆይ አብርሽ ምን ነካ ግን? ሴት ልጅ እኮ ሁሉ ነገር ያመራታል እኮ እንዴ። ከወለደች በኋላ ስንት ወር አንተ እኮ እንዶ አርፋ ወደ ሚስት አልመለስም አለች። እና ታዲያ ሩታ በምን አታልላ አንተን ቤት ታስገባለች? አንተ አልሰማም አልክ፣ ከሴት ቂጥ አልወጣም አልክ። እና ሴት ልጅ እኮ የራሷ ስሜት አላት፣ አንተም የራስ ስሜት አለ አይደል እንዴ? እንዴ የራስ ብቻ ነው በቃ አንተ የራስ መንገድ ብቻ ነው የምትመራ። ሴት ልጅም እኮ የራሷ ስሜት ይኖራታል። እንዴ ደግ አደረገች ሩታ ማለት ነው። እንግዲህ ሩታ ይመችሽ። እኔ ሩታ ለኔ ጀግና ሴት ናት። እግዚአብሔር ደግ አደረገች። እንዱ አብርሽ አረሸም ነው ወንድም ትንሽ አፍራ እንዴ አፈርኩ ለራሴ ማለት ነው። አፈርኩ በአብርሽ ንግግር እኔ አፈርኩ። እውነቴ ነው የምላችሁ ምንም ማለት ነው። ደግሞ ሚዲያ ላይ አሁን ተመልካችን ለማሳመን በዚህ ልክ ጎንበስ ቀና ማለት እኔ እኮ ጠርጥሬ ነበር ነገ አብርሽ ሩታ አሰክራኝ እንደዚህ አደረገችም ብሎ ቪዲዮ መስራቱ አይቀራም ብዬ ነበር በውስጤ ማለት ነው። እኔ እንዳሰብኩ የመጣ እንደዛ ሆኖ ማለት ነው። ድረሱልኝ ጉድ ተሰራው አለ እኮ ሆ ምን ችግር አለ ታዲያ? ሩታ እኮ ያንተ ሚስት ናት እና አብሮ ብታድሮስ ምን ችግር አለ? እና ጥላኝ ብቻ ያን አስተኛችኝ ሱሬ እዛው ራቆትን የተኙ ራቆትን ያደርኩ አላለም። አይ አብርሽ ያላችሁ ሚዲያ ላይ ነው እግዚአብሔርን ገበና ሁሉ ሚዲያ ላይ ለማውጣት ትቸኩላለ። ውሽምትን ለማሳመን ነው እንዴ? እንደዛ ነው የተረዳው። ሄሬሜላን ለማሳመን ነው ከእሷ ጋር ያደረችው ከሩታ ጋር አደረችው ስለምትለው ፈርታን አይደለ? ስለዚህ አንተም እኮ ፈልጋ አይደለ እንደ ሩታ ጋር እየሄድክ ማለት ነው። አይ አልፈልግም፣ እሺ ልጄ ከተኛ በቃ እኔ ሄዳለሁ፣ በኋላ ስመቼ እመጣለሁ ማለትም ትችላለህ። አንተ እኮ ራስ ግትር እያልክ አይደል ስትቆማ የነበረ። አሁን ከተኝ በኋላ ብዙ ነገር ከተፈጠረ በኋላ አንተ አሁን ሩታ ደፈረችኝ ይላል እንዴ? አንተ ደፋር ነጌታን እንዴ? ምን ችግር አለ ታዲያ? ሁለተኛ ልጅም ቢመጣ ማለት ነው። ሩታም እኮ ሴት ልጅ ትፈልጋለች። አንተም እኮ አንድ ልጅ አንተ የሚመስል ልጅ ወለደችልህ። ከዚህ በለጠ እሷም ደግሞ የእሷን ምትክ ትፈልጋለች። ምን ችግር አለ ታዲያ? ሴት ልጅ እኮ ብሌናት የምንለው አንዳንዴ ልክ ናት። ሩታ እኮ ያው አንተን ለመመለስ ፈልጋም ልትሆንም ትችላለች። አንተ ላይ ተንኮል ትሰራለች ብለን እኛ እናስበው። እውነት ለመናገር አብርሽ ልብ ግዛ፣ እውነት ልብ ግዛ። ገና ልጅ ነህ፣ ጅላጅል ማለት ነው። የአብርሽ ቅሌት የዛሬ ጉድ ነው ቤተሰብ። እኔ አፈርኩለ እግዚአብሔር። ንግግሬ ሁሉ ጠፋብኝ ቤተሰብ። ዛሬ ማውራ አጣው። እንዴት እንደሳቁ ራሴ ማማመኝ ቤተሰብ በሳቅ ማለት ነው። እና ሩታዬ ይመችሽ። አብርሽ ዛሬ አክተር ሆነብን እኮ ቤተሰብ። እንዴት እንደሚያደርገው ልጁ ማለት ነው። አረ ይሄ ሰዓት ከእጁ ማውጣት ነው። ውሽምት ምን አድርጋ እንደሰጣች እናውቃለን እኛ እናቅም። አብርሽ ከሁሉም ሴቶች ጋር ተላላጥፎ ነው ያለ። ሩታ ያረ ይሄ ልጅ በሽታ ወደ ራስሽ እንዳያመጣብሽ እኔ ይፈራልሻለሁ እግዚአብሔር። እና እንደዛ ነው። እና ዛሬ ፈታዘና አደረጋችሁን እግዚአብሔር ይስጡልን። እውነት ዛሬ እስኪ ከስንት ወር በኋላ ዛሬ ሳቅን እኮ ትንሽ በፈጣሪ ስም። በስመ አብ ሩታና አብርሽ አብሮስ እንደዚህ ሲሆኑ እንዴት እንደሚያምሩ እንግዲህ አብርሽ ጉድ ተሰራ። በቃ ጉድ ተሰራ፣ ነገሩ ተፈጠረ። በቃ ልጅ ይመጣል፣ ሁለተኛ ልጅ ይመጣል። ከዛ አብርሽ ደግሞ የሁለት ልጆች አባት ትሆናለህ። ምን ችግር አለ እንዴ? ሩታም እኮ ስሜት አላት። ምንድን ነው አንተ እንደዚህ ያዙኝ ልቀቁኝ ጭራሽ ልብስ ጭራሽ። አረ በፈጣሪ ስም ሆ ያሳፍራል። ዛሬ ቀበቶን ካዘጋም እንዴ ሆ ተጎትቶ በጠዋት ወንድምና እህትን ጠርቶ ጉድ ተሰራው ይላል እንዴ?
አረ በፈጣሪ ስም ኡኡ በሉ ቤተሰብ። የዛሬ ያስቃል። ለማንኛው ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ የኔ ውዶች። ውድድድድድ ነው ማደርጋችሁ እና በቀጣይ ቪዲዮ እስከምንገናኝ ድረስ ባይ ብያችኋለሁ የኔ ውዶች።